አሁን ጌታችን ኢየሱስ ይማልዳል ወይ ተብሎ ሲጠየቅ ይለምናል ወይ ከሆነ አሁን ላይ ጌታችን አሁን ላይ መቼስ አይለምንም ብለን ነው የምናምነው። ኦኬ ለምንድን ነው የማይለምነው? እሱን አሳያችኋለሁ። አንደኛ ራሱ ኢየሱስ በቀጥታ ቃል በቃል አልለምንም ብሏል፣ ወይም አልማልድም ማለት ነው። መማለድ መለመን ከሆነ አልለምንም አልማልድም ብሏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ኦኬ እኔ የምለምን እንዳይመስላችሁ ብሎ ቃል በቃል ተናግሯል ጌታችን። አልለምንም ብሎ ወይም አልማልድም ማለት ነው። መለመን መማለድ በሚለው ስንወስደው ማለት ነው። ታዲያ ግን ይህ ቃል በተለያየ መልኩ መጽሐፍ ቅዱሳችን ላይ ሊመጣ ይችላል። ማለት ቃሉ ቀጥታ ይመጣና ግን ከአውዱ አንፃር ቃሉ የገባው ከዚህ አንፃር ነው ተብሎ ግን ሊብራራ ደግሞ ይችላል። ኦኬ ሊብራራ ይችላል። ቀጥታ የሚወሰድ ሳይሆን ከማብራሪያ ጋር ሊቀመጥ ግን ይችላል። እና የተለያዩ ቦታዎች ላይ መጽሐፍ ቅዱሳችን ላይ ይህ ቃል ተቀምጦ እናያለን። እና እሱ ላይ ከመሄዴ በፊት ግን አንድ ላሳውቃችሁ የምፈልገው ነገር ምንድነው? ክርስቶስ አሁን ላይ አይለምንም ስንል ለምንድነው? ወይም አይማልድም አሁን ድረስ አይማልድም ብለን ስንናገር ለምንድነው? ይህንን እምነት የያዝነው ለምንድነው? በአጭሩ ክርስቶስ እኛን ለማዳን መጣ አይደለ? ጌታችን ኢየሱስ ኃጢአተኞችን ሊያድን ይቅርታ፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዲህ ይላል። ምን ይላል? ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ ቃል ነው ይላል። ሁሉም ሊቀበሉት የተገባውና ያ የታመነው ቃል ምን የሚለው ቃል ነው? ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ነው። ጌታ ዓለምን ሊያድን ወደ ዓለም መጥቷል። ወደ ዓለም ሲመጣ እኛን ስለማዳን መስራት የነበረበት ስራዎች አሉ። ራይት? አዎ ጌታችን ለምሳሌ መሰቀል አለበት። ጌታችን ተሰቅሏል። ክርስቶስ ለምሳሌ መጸለይም ነበረበት። ክርስቶስ የእኛን ስጋ ስለያዘ በተዋሃደው ስጋ በኩል ጸልዩአል፣ ለምኗል፣ ማልዷል፣ ምልጃን አቅርቧል አይደል? የስ በምድር ላይ ያለ ጌታችን ኢየሱስ በልቷል፣ ጠጥቷል፣ ማልዷል። ኦኬ ጌታችን ጸሎትና ምልጃን አቅርቧል። ይሄ በኢየሩሳሌም ውስጥ አይካድም። ኦኬ አብን ማለደው፣ ኢየሱስ ማለደው፣ ለመነው። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። እና ራሱ ክርስቶስም ተናገረ። ምን አለ? ለምሳሌ ሉቃስ ወንጌል ምዕራፍ 22 ላይ ምንድነው? ሰይጣን እንደ ስንዴ ላበጥራችሁ ለመነ አለ ጴጥሮስ ስምዖንን። ኦኬ ጴጥሮስ ስምዖንን ጌታ ኢየሱስ ምን አለው? ሰይጣን እንደ ስንዴ እንሆ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለአንተ ማለድሁ ወይም አማለድሁ፣ ሚኒንግ ጸለይሁ፣ አንተም በተመለስ ጊዜ ወንድሞችን አጽና ብሎ ሲናገረው እናያለን። ጌታችን በምድር ላይ ያለ ጸሎትን ምልጃን አቅርቧል። መጀመሪያው መታወቅ ያለበት ይሄ ነው። ተሰቅሏል፣ ሞቷል። እኔ እንግዲህ ከመሞት የሚበልጥ ነገር ምን አለ አይደለ? ጌታችን ኢየሱስ የማይሞተው አምላክ፣ ያ ቃል በመጀመሪያ የነበረው ከእግዚአብሔር ጋር የነበረው ራሱ እግዚአብሔር የነበረው ሁሉ በእርሱ የሆነው ወይም ሁሉ በእርሱ የተፈጠረው ያ ቃል መጥቶ ስጋ ሆነ ዘን በዛ በተገለጠው ስጋ በኩል ደግሞ እኚህን ሁሉ ነገሮች አደረገ እስከ ሞት ድረስ የማይሞተውን የሞተው። ኦኬ ስለዚህ አያከራክረንም። እሺ ምልጃን ማቅረብ፣ ጸሎትን ማቅረብ ጌታችን ኢየሱስ ጸለየ አልጸለየም ምድር ላይ ይሄ ምንም ክርክር ሆኖ ሊቀርብ አይችልም። ይሄንን እናምናለን። ጌታችን በምድር ላይ ያለ ምልጃን አቅርቧል፣ ማልዷል፣ ጸልዩአል። ከዚህ እንደውም የሚበልጠው እንዳልኳችሁ መሞት ነው። ሞትን ቀመሰ። ሞቷል ራሱ ኢየሱስ ሞቷል። እና ይሄንን ያዙ። ግን ክርስቶስ ኢየሱስ እነዚህ ስራዎቹ አንዴ ከተሰቀለ ሞቶ ከተነሳ በኋላም የሚቀጥሉ ነገሮች ግን አይደሉም። ለምን? የድህነት ጉዳይን ክርስቶስ ኢየሱስ ፈጽሞታል። ፈጽሞ ጨረሰውና ግን የፈጸመውን ያንን ዘላለማዊ አድርጎ አቆመው። መጣላችኋለሁ እንዴት ከመጽሐፍ ቅዱስ እያጣቀስኩኝ እንዴት ይሄን እንዳስቀመጠው አሳያችኋለሁ። እና አስቀመጠው ዘንድ ከዛ በኋላ ያለው የመንፈስ ቅዱስ ደግሞ ግብር ነው። የመንፈስ ቅዱስ ኢኮኖሚ እዚህ ውስጥ በድህነታችን ውስጥ የመንፈስ ቅዱስ ግብር ደግሞ ምን ይመስላል? አንድ ጊዜ በጌታችን ኢየሱስ የተሰራውን የማዳን ስራ በአማኞች ላይ አፕላይ ያደርጋል። ኦኬ ወይም አፕሊኬብል እንዲሆን ያደርጋል። አማኞች የክርስቶስን የማዳን ስራ ጌታችን አሁን ዓለምን ሁሉ አድኗል እንለለ ለዓለም ሁሉ ክርስቶስ መድኃኒት ሆኖ በዛ በቀራንዮ አዳራሽ ላይ ተገለጠ። መድኃኒት ሆኖ በስጋ ተገለጠ። መድኃኒት ሆኖ ኦኬ መድኃኒት የተገለጠው ስቅለቱ ላይ ብቻ አይደለም፣ ስጋ ከመሆኑ ጀምሮም ጭምር ነው። መድኃኒት ሆኖ ኢየሱስ ተገለጠ።
የማን መድኃኒት? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ እንደተነገረ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ አይደል ያለው? ሰው የዓለምን ሁሉ ኃጢአት የሚያስወግድ ነውር የሌለበት እንከን የሌለበት የእግዚአብሔር በግ ሆኖ ጌታችን ተገለጠ። ዓለም ግን ይህንን መድኃኒት የሚያገኘው አሚን ሲል ነው። እሺ ዓለም ይህንን የመጣውን እጅግ ማራኪ የሆነ ፍቱን የሆነ ታላቅ የሆነ መድኃኒት ለመቀበል አሜን፣ በዛ መድኃኒት ተጠቃሚ ለመሆን መቀበል አለባት ዓለም። እሺ የትኛውም ሰው ያ መድኃኒቱ ለእኔ እና እዚህ ጋር ለምሳሌ 2200 ሰው ይታየኛል። ለምሳሌ ለእኔና ለእናንተ ለ2000 ምናምን ሰው ሁሉ ተላከ ያ መድኃኒት። እዚህ ውስጥ ካለነው ውስጥ 10 ሰው ብቻ ያንን መድኃኒት ብንወስድ የምንድነው 10ዎቻችን ብቻ ነን። ሌሎቻችን ግን ምንም እንኳን መድኃኒቱ ለእናንተም ቢመጣ እንኳ ባለመቀበላችሁ ምክንያት ድህነቱ ለእናንተ ሳይሆን ይቀራል ማለት ነው። ስለዚህ ለሚቀበሉት ሁሉ መንፈስ ቅዱስ በጌታችን የተሰራውን ይህንን የድህነት ስራ እነሱ ላይ እያደረገ ወደ ድህነት እንዲመጡ ያደርጋቸዋል፣ እንዲድኑ ያደርጋቸዋል። ይህ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ በክርስቶስ የተሰራውን ስራ በእናንተ ላይ ያደርጋል። ክርስቶስ ግን ይህንን የድህነት ስራ አንድ ጊዜ ጨርሶት ነው በአባቱ ቀኝ የተቀመጠው። ከዚህ ጋር በተያያዘ ዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ ጌታችን ኢየሱስ የጸለየው ጸሎት አለ። ምን ሲል ጸለየ ኢየሱስ? ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ላደርገው የሰጠኸኝን ስራ ፈጽሜ ይላል። ልክ ላደርገው እኔ ላደርገው የሰጠኸኝን ስራ ፈጽሜ ሚኒንግ አኮምፕሊሽ አድርጌ ፈጽሜ በምድር አከበርኩህ አለ። አባቱ በምድር አከበርኩህ። ምን አድርጌ ነው በምድር አከበርኩህ አለ? ላደርገው የሰጠኸኝን ስራ ፈጽሜ አኮምፕሊሽ አድርጌ የተሰጠውን ስራ ጌታችን ኢየሱስ ያንን ግብር ፈጽሞ በምድር አከበረው። ይሄ ወደ መስቀሉ ሊወጣ ሲል የተናገረው ነገር ነው። ኦኬ ቅርብ ላይ ሆኖ ማለት ነው። ስለዛ ጌታችን ኢየሱስ አንዴ የሚልኩ ሰዎች አሉ ውስጥ ጌታችን ኢየሱስ በመስቀል ላይ እጆቹን ተቸንክሮ 19ኛው እዛው ዮሐንስ ወንጌል 19 ምዕራፍ ላይ ተሰቀለና ተፈጸመ አለ። ጌታ ኢየሱስ ተፈጸመ አለ እና ኢየሱስ የሚያስፈልገውን የድህነት ስራ ሁሉ ፈጸመ፣ ጨረሰ። ስለዚህ ስለ ኃጢአት የሆነ ነገር ሁሉ አሁን ክርስቶስ ስለ ኃጢአት የሆነ የሚያደርጋቸው ነገሮች ማለት ስራዎች የሉ። አንድ ጊዜ ሰራ፣ እሱ ለዘላለም በቂ ሆኖ ተቀምጧል። አሁን ክርስቶስ ምንም አይሰራም ማለት ከኃጢአት ጋር በተያያዘ የጎደለው ነገር የለም። የጎደለው ነገር ማለት ነው። ከዛ አንጻር ነው ምንም የሚሰራ የለም ስል የጎደለ ነገር ሆኖ የሚጨምርለት ነገር ምንም አይኖርም። ያችኑ አንዴ የተሰራችው ስራ ግን ለዘላለም እንድትቀጥል ግን ኢየሱስ በአብ ቀኝ መቀመጥ ነበረበት። እሱን ትንሽ ነገር ላችኋለሁ። አክቹዋሊ ግን እስካሁን ድረስ ካወራሁት ውስጥ መያዝ ያለባችሁ የትኛው ነው? ኢየሱስ አንድ ጊዜ የድህነት ስራችንን ሰርቷል፣ ጨርሷል። ስለዛ ድጋሚ አሁን የሆነ ነገር ለኃጢአታችሁ እናንተ ኃጢአታችሁ ይቅር እንዲባል ምናምን የሆነ መስራት ያለበት ነገር የለም፣ አይጠበቅበትም። አንድ ጊዜ ሊያደርገው የሚገባውን ነገር አኮምፕሊሽ አድርጓል፣ ፈጽሞ አደረገው፣ ተፈጸመ አለ። ስለዛ ኃጢአታችን ሁሉ አንጽቶ ምናምን ከጨረሰ በኋላ ነው የሄደው። እንደዛ አይደል የሚለው ማን? ጳውሎስ። የት? ዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ እርሱ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ይላል። ልክ እርሱ ጌታችንና መድኃኒታችን ኢየሱስን ነው አይደለ? ከላይ ጀምሮ ምን ብሎ ነው የተናገረው? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል አይደለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ በፊት ለነበሩት አባቶቻችን እግዚአብሔር በነቢያት ነበር የተናገረው ነው። ዘናውንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ወይም ዘመናትን ተብሎ ሊተረጎም ይችላል። ባይዚ ቅዱስ ዮሐንስ አፈወርቅ ዘመናትን ብሎ ይተረጉመዋል። የዓለማትን በፈጠረበት የሚለውን ኤዮንስ የሚለው የግሪክ ቃል ዘመናትን ጊዜያትን የሚያመለክት ስለሆነ ጊዜያትን ሳይቀር የፈጠረው በልጁ ነው። ልጁ ከጊዜ ውጭ ነው፣ ዘላለማዊ ነው ልጁ። ዘመናትን ጊዜያትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እኮ አለ። እሺ እርሱም ልጁም የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ
ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ይላል።